ኤርፖርት ልታስገባኝ ነው። በእግዚአብሔር እርዱኝ። በቃ እኔ ምንም ማለት አልቻልኩም። ምንም መውራትም አለ። አሰላሙ አሌይኩም ወረህመቱላሂ ተዓላ ወበረካቱ። ኦሞ ፋሚሊዎች እንዴት ናችሁ? ደህና ናችሁ ወይ? ሁሉ መልካም? እኔ ጋር አልሐምዱሊላህ። ይሄ ኦሞ መሐመድን ሰብስክራይብ እንዲሁም ላይክ እያደረጋችሁ ስለምትከታተሉ እጅግ አድርጌ እያመሰገንኩኝ ዛሬ እች ልጅ ማዳሟ ያው ኦልሬዲ ሀቢባ ብለን ቀርበ ነበረ። ትኬት ቆርጣ ልታሳፍራት ነው ማለት ነው። ወደ ኢትዮጵያ ልታስገባት ነው። እና ግን እዚህ ጋር ምን አለ መሰላችሁ? እች ልጅ አሁን እጇን ቅሳት ነው፣ ጥፍር ቀለም ተቀብታ ነው ስራ የምትሰራው። እና ማለት እንዴ ታዛዥ ሆነ አይደለም በዛ ጋር ስራ እየሰረች ያለችው ማለት ነው። እንዴ የማዳም እኮ ሀቅ አለ እኮ፣ የእሷንም ሀቅ ልንጠብቅላት ይገባል፣ ግዴታ ነው አይደል እንዴ? እኛስ ለስራ እስከመጣን ድረስ ተጣጥባን ጥፍር ቀለም ተቀብተን ቲክቶክ ልንሰራ ወይም ዩቱብ ልንሰራ አይደለም ያመጣችው። እሷ ያመጣችን ስራ ልንሰራላት እንጂ አይደለም። ይሄንን በጣም ማሰብ እየቻልን አይደለም ማለት ለስራ ትኩረት እየሰጠን አይደለም። እኛ ለቲክቶክ ወይም ደግሞ ዩቱብ ለመስራት ነው ትኩረታችን እዛ ጋ ነው የምናደርገው እንጂ ለእሷ ከፍላን ገንዘብ ከፍላ ላመጠች ማዳማችን ደግሞ 30,000 ወይም 35,000 ሊሆን ይችላል የምትከፍለን አይደለ? የእያንዳንዳችን ብለያይም ማለት ነው። እና ያን ሁሉ ከፍለ የምታሰራን ለምንድን ነው አይደል እንዴ? እሷ ልታርፍ እና ደግሞ በእናንተ ደስተኛ ሆና ለማግኘት ነው አይደል እንዴ? ለእሷ ለማረፍ ነው አይደል ስታመጣን። እና እንደዚህ አይነት አሁን አንዳንድ ጊዜ ለማዳሞቹ ማሰብ አለብን። ወላሂ ላዚም ሁልጊዜ በእነሱ መፍረድ የለብንም። ምክንያቱም ለምንድን ነው መፍረድ የሌለብን? አሁን እቺ ልጅ እኔ በደንብ ነው የማውቃት። ብዙ ጊዜ ጥፍር ቀለም ተቀብታ ነው ስራ። በአንድ እጇ ጥፍር ቀለም አለ፣ በአንድ እጇ የለም። በአንድ እጇ ንቅሳት አለ። በቃ እና እንትን አትልም፣ ፀጉሯን ፍሪዝ አድርገ ነው የምትሰራው። እና ያንን እያየች እንዴት ነው መታገስ የምትችለው? ለስራ ትኩረት ሰጥተን ጎንበስ ብለን ታዘን ካልሰራን እኛ ራሳችንን ሳንጠብቅ እያልኩ አይደለም፣ ራሳችንን ጠብቀን ነው መስራት ያለብን። ነገር ግን እንደዚህ አይነት እንትን እያደረግን ወይ በስርዓት እንኳን በስነ ስርዓት የእሷን ስራ ሰርተን በጠዋት በሳምንት ምን ማጽዳት እንዳለብን፣ በየቀኑ ምን ማጽዳት እንዳለብን፣ ምን ማስተካከል እንዳለብን እያሰብን ካልሆነ እንዴት ነው እሷ ልትታገዘን የምትችለው? እንዴት ነው ብር አውጥታ ልትከፍለን የምትችለው? የምር ማሰብ ያለብን አሁን ላይ ቲክቶክ ላይ ከመቀመጥ ይልቅ እንደዚህ ዩቱብ ከፍታችሁ እንኳን ሞኔታይዝ አድርጋችሁ ኢትዮጵያ ገብታችሁ ለመስራትም ግዴታ ብር መያዝ አለባችሁ። ግዴታ ታዛዥ መሆን አለባችሁ። ጎን ለጎን ነው፣ በትርፍ ሰዓታችሁ ነው ይህን ነገር መጠቀም ያለባችሁ፣ ቲክቶክም ሆነ ዩቱብ እንጂ እሷ እንዴ ወሬ አታብዥ እያልን አይደለም። አሁን እሷ መልስ እየሰጠቻት ነው፣ ብዙ ጊዜ ነው ያያታለሁ። እና ያ መሆን የለበትም። ያ ለምን ይሆናል? ለምንድነው ትኩረትን ሰጥተን ማንሰራው? እና ደግሞ ማልቀስ የለብንም። እኛ ጠንካራ መሆን አለብን። በቃ ማርያም ልትልከን ነው፣ ሌላ አማራጭ መፈለግ። አሁን እዚህ ጋር ከሷ ካልተስማማኝ ሌላ ቦታ ሄጄ እንዴት ነው መስራት የምችለው የሚለውን ራሳችን ማስተማር፣ ራሳችንን ለመቀየር ለስራ ለውጥን እስከፈለግን ድረስ ከሆነ የመጣ ነው። ማልቀሱ ምንም አያሳድገንም፣ ምንም አይቀይረንም። ደግሞ ስላለቀስን ደግሞ ማንም ሊያዝንልን አይችልም። ስለሆነ ጠንካራ ልንሆን ይገባል። ተናግረን የምናስረዳ መሆን መቻል አለብን። ብዙ ጊዜ ተናግረን ምን እንዳጠፋን ራሱ የሆነ ነገር ስጠይቀን በዝምታ ሊሆን ይችላል እኛ የምናሳልፈው ማለት ነው። ዝም ማለት የለብንም። አንድ ነገር ከተጠየቅን ይሄ ነገር ለምን እንደዚህ ሆነ ካልን በአጎባቦ ልናስረዳት ይገባል። ለምን እዚህ ጋር አላጸዳሽም ካለች አዝች ያለው እኮ እዚህ ጋር በሳምንት ውሃ ደፍቼ ስለማጸዳ ዛሬ እንደ ነገሩ ስላጸዳው ነው ብለን የሆነ ብቻ ተገቢ መልስ መስጠት አለብን። በቃ አዝች ያለው በቃ እንደዚህ አድርጋለሁ ብለን አንተ ማለት አለብንም። አሁን እኛው ደላሎቹ ራሳችሁ ስለሰለችዋቸው ሰልችቷቸዋል እነሱ ማለት ነው። ምክንያቱም ብዙ ጊዜ ቤት ቀይሮላታል፣ ብዙ ጊዜ ከሷ ጋር እንትን ብለዋል። ግን በቂ ምክንያት የላትም ልጅቷ። ማታ ማታ ስልክ ላይ ትቆያለች። ጠዋት ተነስተ ስራ መስራት አትችልም።
ስለዚህ ምን ታድርግ? በቃ ሴትዮዋ መላክ ነው ያለባት አማራጭ። ስለሰለቻት ማለት ነው። ረጅም ጊዜ ነው የ2 ወር ደሞዝ ነው ከልክላታለች። ሲጀመር ደሞዛችሁን ለምን ታስቀምጣላችሁ እሷ ጋር? ለምን አትልኩም በየወሩ? በየወሩ መላክ ካልቻላችሁ ደግሞ በራሳችሁ አካውንት ማስቀመጥ እና ይህንን ነው የምለው የኡሙ ሙሐመድ ፋሚሊዎች ያኔ ይጠቅማቸዋል ብዬ ስላሰብኩኝ ነው የተሰማኝን እኔ ለምን ለራሴ ማለት ጥሩ ነገር ስለምፈልግ እናንተስ ለምን አትቀየሩም? በምን መልኩ ነው መቀየር አለባችሁ? ሰርተንስ ለመለወጥ እስከሆነ ድረስ በስነ ስርዓት ሰርተን መለወጥ አለብን። በዚህ መልኩ አይደለም። ለእሷም ታዛዥ መሆን አለብን። ማዳም ትቀናለች፣ ለምን አትቀናም?